ሰላማችሁ ብዛ እንኳን ወደ ልዶሪ አክቲቭ ሰላም መጣችሁ። እዚህ ቤት ስለ እውነት ብቻ ነው የምናወራው። በዛሬ ቪዲዮ ደግሞ ወንድማችን ፈለገ ጌታን ተቀበለ እውነት ነው ሐሰት ነው፣ እንዲሁም ደግሞ ወንድማችን ሶፎንያስ አዲስ ነገር አለ እያለ ነው። ምንድነው አዲስ ነገር? በሶስተኛ ደግሞ ወንድማችን እንግዲህ እኔ እሁድ ቸርች አይደለም የሄደው ወደ ቤተክርስቲያን ነው ደግሞ ወደ ኦርቶዶክስ ቤተክርስቲያን ነው የሚሄደው እያለ ነው። እነኚህ ሶስት ቪዲዮዎች እናያለን። ለቤቱ አዲስ የሆናችሁ ሰዎች ሰብስክራይብ አድርጉ። ወደ መጀመሪያው ቪዲዮ እርግጠኛው የምነግራችሁ ቆርጣችሁ ያዟት። ብላክሜል ያደርጉታል። ፈለገ አትናቴዎስ የሚባለው ጌታን ተቀብያለሁ ባይል ምን አለበሉ። ምክንያቱም ሶፎንያስ ሲናገር ሰምታችሁት እንደሆነ በቅርቡ የሆነ ነገር ጠብቁ የሚሏቸው ነገሮች አሉ። ዝርክርኮች ከዘማሪቷ ጋር ከፕሮቴስታንት ዘማሪት ጋር ሶስት ቀን እዛ ቤት ሆናችሁ ያስተላልፋችሁትን መልእክት እማናቅ ይመስላችኋል? እማላቅ ይመስላችኋል? ፈለገ እማላቅ ይመስላል? ከዘማሪዋ ጋር ከፕሮቴስታንቷ ዘማሪ ጋር 3 ቀን እዚያ ምንድነው የሚባለው ይሄ ማረፊያ እንግዳ ማረፊያ ቤት ስትሰራ የነበረው የሚዘገንነውን ነገር አተነው ነው። ትክክል አይደለም። እኔም ጴንጤ ነኝ። በዚህ አይነት እኔም ጴንጤ ነኝ። ትዕቢት እንዲወጠር እንደ ዲያብሎስ ሌላውን ቁጫጭ ሌላውን ጉንዳን አድርጎ እንዲያይ ያደረጉት ነው። ይህንንም ልጅ እለዋለሁ፣ በእናትህ አልልም በእህትህ አልልም። ከወለድክ በሴት ልጆችህ እግዚአብሔር ያሳየ። ደግሞ እነሱን እንዴት ያርጋቸው? ለምን ልጆቹን? እኔም ልጅ አለኝ። እግዚአብሔር በምትወደው ነገር ይቅጣ። እግዚአብሔር በምትወደው ነገር ኤአይ ከሆነ ደግሞ እግዚአብሔር ይፍረድባቸው። ኤአይ ያደረጉ ሰዎች እኔ ያየሁት ኤአይ አይደለም። አታድኑትም። ፕሮቴስታንት በፍጹም ፈለገ አትናቴዎስም በፍጹም ፕሮቴስታንቶች አይጠሉትም። የሚጠሉበትም ምክንያት የለም። አትናቴዎስ ለፕሮቴስታንት ለንጽጽራዊ ትምህርት የሚሆን እውቀትም የለውም። ስለ እውነቱ እንነጋገር ከተሆነ ፕሮቮክ በማድረግ ሊከራከረው የሚመጣውን ሰው በማበሳጨት ብዙ ጊዜ ዝም በማለት ከዛ በኋላ እነዛ ሰዎች እንዲበሳጩ በማድረግ ከዛ እነዛ በተበሳጩ ቁጥር የሚናገሩትን ያጣሉ። እሱ ይናገራል፣ ከዛ ይወጣል። አለቀ እንጂ እንደ ሌሎቹ እንኳን ሰምቶ አድምጦ ለዛ አድምጦ የሚሰጥ አይደለም። ጸጥ ሲሉበት እንደውም አቃታለሁ፣ ሲስተሟን ዘዴዋን አቃታለሁ። ጸጥ ሲሉበት እንደውም ይጎነትላቸዋል። እንደዚህ ምን ተሆነ እንደዚህ ምናምን ከዛ እነዛ ቱግ ይላሉ። አትጩህ፣ ቆይ ቀስ በል እንጂ አትናገር ምናምን ይላቸዋል። ይግላሉ። ይሄን አውቀዋለሁ። ሲስተም ሙልጭ ያለ አራዳ ነው። በአራድነቱ አንቆ ይዟቸዋል። ሴቶቹ የሚፈልጉትን አውቋል። ጸጥ ብሎ ነው የሚለው። ጠይምነቱ አለ፣ ትህትና አለ ምናምን ይላል። በጌታ ወዳቸዋለሁ ምናምን ላቸው። አቤት ጸባዩ፣ አቤት መልኩ፣ አቤት ቁመና ይላሉ። የፈለገ አትናቴዎስን ትምህርት ሰምቼ ስጋው ደግሞ ተቀበልኩ፣ ንስሐ ገባው፣ እንደዚህ ሆንኩ የሚል የለም። ጴንጤዎቹ እንዴት ይጠላሉ? ከፓስተራቸው ጋር ቁጭ ብሎ እያደማ። ጴንጤዎቹ ለምን ይጠሉታል? ክርስትናን ሳይሆን ጨዋታን እያለማመደ፣ ድፍረትን እያለማመደ፣ ነውርን እያለማመደ። እንግዲህ ቪዲዮን እንደተመለከታችሁት ነው። ያው ወንድማችን ዘመድኩን ብዙ ጊዜ እኔንም ግራ ያጋባኛል። ከዚህ ፊት ምናምን ታስታውሱ ከሆነ አኬ ላይ ምናምን የሆነ ነገር ብሎ ነበርና ያወራው ነገር እውነት ነው ብላችሁ ታስባላችሁ? እናንተ ምን ይሰማችኋል? እዚህ ላይ እኔ ምንም ማለት አልፈልግም። እውነት ለመናገር ያው ለመረጃ ያህል ይጠቅማችኋል ብዬ ነውና ወደ ሁለተኛ ቪዲዮ እንሽጋገር እስቲ። አዲስ ነገር አለ ጠብቁ። በልታ ቢፈስ ያሪጎ ሰላምም ቢወድቅ ተማርኮ ቢሰጠን ለእኛ ከተማው የሆነው ሁሉ ካንተ ነው፣ የሆነው ሁሉ ካንተ ነው። የሶፊ ነገር ግራ ያጋባል። ሰሞኑን እንግዲህ ከነፈለገ ጋር ያለው ነገር ደስ ይላል። እንዲህ ከቀጠለ ያው ባህሪው ነው። በእርግጥ ሶፊ ግን ያለው ነገር አሁን ትንሽ ወደዚህ መምጣት ምናምን ይመስላልና የምር ጌታ ይርዳው። ከዚህ የበለጠ ምንለው ነገር የለም። እናንተ ደግሞ ምኞታችሁን በኮሜንት ስር ግለጹለት። የምንወደው ወንድማችን ስለሆነ ማለት ነው። ደግሞ ተስፋ እናደርጋለን እንደሚመጣ። የመጨረሻው ቪዲዮአችን የሚሆነው ዛሬ እንግዲህ አንድ ወንድማችን ቅድም እንዳልኳችሁ እኔ እሁድ ቸርች አይደለም የሚሄደው የኦርቶዶክስ ቤተክርስቲያን ነው የሚሄደው ብሏልና እውነት እንደዚህ ማስተዋል ሲመጣ ምናምን ደስ ይላል። ያው
ቤተክርስቲያን ሄዳችሁ የምታውቁ ሰዎች ሰላሙን ታውቁታላችሁ። ሄደው ቀምሶ ነው የሚሆነው የወንድማችንና እስቲ ያለውን ነገር ሙሉ ላሰማችሁ። ኦርቶዶክስ ቤተክርስቲያን ነው የሚሄደው እሑድ ቀን። እኔ ፕሮቴስታንት ቸርች አልሄድም፣ እኔ መካነ ኢየሱስም አልሄድም። ምክንያቱም ጩኸቱንም አልችለው፣ ጫጫታውን ግርግሩም አልችለው። እኔ እሑድ ጠዋት የት ነው የምሄደው? ኦርቶዶክስ ቤተክርስቲያን ነው የምሄደው። እኔ አሁን ክፍለ ሀገር ሲሄድ አሁን የሚቀጥለው ሳምንት እሄዳለሁ፣ ለ10 ቀን ቆያለሁ ለስራ። አላደግኩበትም አይደለም። ለእኔ በጣም የተለየ እንትን ነው። ከዘፍጥረት እስከ ራእይ መጽሐፍ ቅዱስ ይነበባል በአንድ እሑድ ላይ። የራሱ ምርጫ አለው፣ እየተመረጠ እኛ ጋር መካነ ኢየሱስ አሁን ከኦሪት እናነባለን፣ ከወንጌላት እናነባለን፣ ከመላእክት እናነባለን። ኖርማል ስቲል መካነ ኢየሱስን ሊተርጂ የሚከተሉት እሱም እየጠፋ ነው፣ ግን ብዙ አሁን እንሞክራለን ያን እንዲነሳሳ። አትሊስት ግን ከነዚህ ከሶስቱ ክፍሎች እንዲነበብ ይሞከራል። እነሱ ጋርስ ከኦሪት አንስተው እስከ ራእይ ያነባሉ። ከኦሪት የተወሰነች ክፍል፣ ከነቢያት የተወሰነ ክፍል፣ ከመዝሙር ላይ የተወሰነ ክፍል፣ ከወንጌል፣ ከሐዋርያት፣ ከራእይ መጽሐፍ ቅዱስ ይነበባል። እንደሰማችሁት ነው። የምር እጅግ በጣም ደስ ያሰኛል። ለዛሬ የነበረኝ ቪዲዮ ይህንን ይመስላል። እኛንም በቤቱ ያጽናን። ቀጣይ እስክንገናኝ ድረስ ሰላማችሁ ይብዛ። በቻላችሁት መጠን ደግሞ ይህን ቪዲዮ ሼር ማድረጋችሁን ለጓደኞቻችሁ፣ ለቤተሰቦቻችሁ አትርሱ። ሰላማችሁ ይብዛ። ቸር ቆዩ።